الحمد لله رب العالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وسلم تسليما كثيرا. أما بعد، أخواني يقول السلام عليكم ورحمة الله وبركاته. ሴቶች ለባሎቻቸው ቤታቸው ውስጥ ሜካፕ መቀባት እንዴት ይታያል? التزين للمرأة يجوز بضوابط. ሴት ልጅ ተዘዩን መዋብ መቆነጃጀት የሚቻልላት በመስፈርት ነው። أولا ما يكون في إسراف ባሌለበት መልኩ ድንበር ማለፍ፣ ፉክክር ባሌለበት መልኩ وكلوا واشربوا ولا تسرفوا إن المبذرين كانوا إخوان الشياطين. مسرفوች ሙበذር የሆኑ ሰዎች የሸይጣን ወንድማማቾች ናቸው። الله لا يحب المسرفين. إسراف ባለበት ልብስ፣ إسراف ባለበት ጫማ፣ إسراف ባለበት መቆነጃጀት አይነት መቆነጃጀት መዋዋብ ይሄ አይቻልም ለሁሉ። ሁለተኛው ضابط لا يكون تشبه بالكافرات. ካፍር በሆኑ ሴቶች መመሳሰል ባለበት መልኩ ጸጉር መሰራት፣ ጸጉር መቀባት፣ ሒና ማረግ፣ መቀየር ጸጉርን የመሰሰረ ሐላሙ ይሆናል። وهكذا ጌጥ የሚደረገው ለአፍንጫው በማለት ጆሮ ለመሳሰል ሆኖ በካፍሮች መመሳሰል የሆነው حرام ይሆናል። ولا يكون ايضا لباس الشهرة. ቀጣዩ ይሄ የሚለብሱት ልብስ ወይ የሚቆነጃጁበት ነገር የሹህራ ልብስ መሆን የለበትም፣ ተከልክሏል። ልብስ ከሌሎች የሚለዩበት ሁሉንም خالفው እነሱ ብቻ የሚለዩበት አይነት አለባበስ መቆነጃጀት ከሆነ حرام ይሆናል። ከዛ ውጪ ያለው አጥየቡ الطيب الماء ለሴት ልጅ የተሻለው ሽቶ ውሃ ነው። وهكذا قال الله أو من ينشأ في الحلية وهو في الخصام غير مبين أي يجمل بالزينة. የሴት ልጅ حالها أن تكون جاجالة ብልጭልጭ ያምራታል። ይሄ እስራፍ ካሌለና በካፊሮች መመሳሰል የአላህን አፈጣጠር መቀየር ባሌለበት መልኩ فلا بأس. إن كان الأصل الاستغناء أصله بتفطرعي نجر تبقاقته مبقاقات بهم. قال الشاعر وما الحلي إلا زينة من نقيصة يتمم من حسن إذ الحسن قصرا وأما إذا كان الجمال موفرا كحسنك لم يحتاج إلى أن يزور. من جنة يتفطر يتمعلى أسكون الرس بليلاون ما رقو زرع به عندما نصنع. ጤና መድህን መጠቀም እንዴት ነው? ብዙ ጊዜ ተመልሷል። لا يجوز إلا للضرورة. ብዙ ሰዎች ሰለፊ ብሎ ራስን መጥራት አይቻልም ይላሉ። ይሄ እንዴት ነው? ሰዎች ብዙ ነገር ነው የሚሉት። ሰዎች ማለት አለማለታቸው ሳይሆን ሰዎች ካሉ ለምን አይቻልም ብሎ ማስረጃ መጠየቅ መቻል አለበት። ከሰዎች የተሰማው ነገር በሙሉ ጥያቄ ሊሆንበት አይገባም። عرفت الحق فالزم. አንተ አቂዳህን በማስረጃ ማወቅ አለብህ። መጀመሪያ ተማር የምትባለው ለዛ ነው። ይሄ ነገር ይቻላል በማስረጃ አይቻልም በማስረጃ وقول الحق من ربكم فمن شاء فليؤمن ومن شاء فليكفر. ከዛ በኋላ ሰማይ በምድር ብትጣበቅ የሰዎች ጉዳይ ቦታ ልሰጥ አይገባም። حسن البصري يا سو متوسي يناገረው فقال أو إمام مالك رحمه الله ومارك الكلاكره لا سردا ወይ ታሸንፈኛለህ ወይ አሸንፈሃለሁ፣ ካሸነፍኩ ወደ እኔ ትሆናለህ፣ ካሸነፍከኝ ወደ አንተ። قال إن جاء رجل آخر يمارينا فغلبنا ሌላ የሚከራከር ሰው መጥቶ ቢያሸንፈንስ ከሱ እንሆናለን። يعني أنت كلما جاء رجل أجدل تركت ما أنزل الله عز وجل على محمد بن عبد الله رسول الله صلى الله عليه وسلم. ተከራካሪ ሰው በመጣ ቁጥር ሁላ አላህ ነብዩ ሰለላሁ ዐለይሂ ወሰለም ላይ ያወረደውን ሐቅ ልትተው ነው ማለት። ይሄ ከሁለት አንድ ነገር ነው። መጀመሪያ ሐቁ ላይ አንተ ቀናዓ የለህም። እዛን ሹባ በሰማ ቁጥር ሁላ ጥያቄ የሚሆንብህ። አማ ያለህበት ሐቅ መሆኑን በኪታቡ ሱና በማስረጃ ካመንክ ከዛ በኋላ ሸረቀት ወላ غربت ما يهم. قال الإمام مالك فإني على انظر شاكا مثلك فإني على يقين من أمري. ጉዳይ ላይ የቂን ላይ ነው ያለሁት። እንጥር ጎዳ እንዳንተ አይነቱን ተጠራጣሪ ፈልግና እሱን አወናብደው ሄዳል። እኔ ኪታቡ ሱና ላይ ሐቅ ላይ መሆኔን አውቃለሁ። ተከራከርኩኝ አልተከራከርኩኝ የሚከራከር ሰው መጣ፣ ሰው አሸነፍኩ አለ አላሸነፈ ክርክር አይደለም ማለት ጉዳዩ በማስረጃ ቃል ቀረሱ። يعني ሁሌም ሐቀኛ የሆነ ሰው የግድ እሱ ተከራክሮ ማሸነፍ አለበት። ተከራካሪ ሊወጣ ይገባል። የተከራከረ ሁሉ ሐቀኛ ነው። ሁሉም የተናገረ ሰው ሐቀኛ በዚህ አይደለም የሚመዘነው ኪታቡ ሱና ማስረጃ طريقة السلف هو الحق. ከዛ በኋላ አይቻልም። አዋሞች ብዙ ነገር ይላሉ እኮ ሲመረቅኑ ሲነሽጡ በጀህልናቸው የተነሳ
እኛ ያንን አይደለም እንሰማው ማስረጃ አንፃር ሰለፊ ብሎ መጠጋት ይቻላል ነዓም ነብዩ ሰለላሁ ዐለይሂ ወሰለም ፈኢኒ ኒዕመ ሰለፍ አና ለኪ وهكذا ሰለፎች ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦች የኛ ቀደምቶች ማለት ነው ወደ እነሱ የሚጠጋ ሰው ሰለፊን ሰለፎች ተከታይ ነው ሰለፎችን መከተል ዋጅብ ነው قال شيخ الإسلام تيمية رحمه الله لا عيب على من أظهر مذهب السلف وانتسب إليه وانتمى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حق عيب إن كان نوري يلبتم سلفوችን መዝሐብ ግልጽ ያረገ ሰው ራሱን ወደዛ ያስጠጋ ሰው በል ይሄን ከሱ መቀበል ግድ ይላል ምክንያቱም የሰለፎች መንገድ ሐቅ እንጂ ሊሆን ስለማይችል ሰለፎች የነበሩበት ነው ሰለላሁ ዐለይሂ ወሰለም ሰሃቦች ታቢዒዎች አይመት ዲን የነበሩበት ሐቅ እንጂ ሊሆን አይችልም ወደዛ መጠጋት ሸረፍ ነው ነውር አይደለም وهكذا ሌሎች ተስኪያ ነው ራስን ማጥራራት ነው طيب ሙእሚን ስትል ተስኪያ ነው አይደል ሙስሊም ስትል ተስኪያ ሙእሚንና ካፍር ስትባል ላ ሙእሚን ካልኩኝ ተስኪያ እንዳይሆን አይደለም ብትሉ نعم ሌሎች ደግሞ የሚያመጡት ሹብሃ እንተሳብ ለመንሃጅ ሰለፍ سماكم الله مسلمين الله مسلموش ብሎ ሰይሟቸዋል وسماكم المسلمين من قبل تسموا عباد الله مسلمين كما سماكم الله الله እንደ ሰየማችሁ ሙስሊሞች ወሉ አሁን ሙስሊሞች ካልን እኮ ሺዓ ሙስሊም ነኝ ነው አህባሽም ቅብላ ዙሮ የሚሰግደው ሙስሊም ነኝ ነው ሙስሊም ነኝ የሚለው እኮ ሰሃቦችም ይሰድባው ሙስሊም ነኝ የሚለው ሙስሊሞች ላይ ሰይፍ መዞ ሙስሊሞችም ይጨፈጭፈው ለዛ ነው የትኛው ሙስሊም ነህ አንተ የትኛው ሙስሊም ነህ የሰሃቦች ሙስሊም የሰሃቦች አይነት ሙስሊም አቡበክርና ዑመር የነበሩበት ሙስሊም ለዛ ኢማም አልባኒ ሲከራከሩ ሰምታችሁ ከሆነ ይሄ መስአላ ላይ ማለት ኢንተሳብ ላይ እነሱ ናቸው የደከሙት ዑለማዎች ድሮ ሊያስረዱ አማ ባውን ጊዜ ቋም ሙስሊም ራሱ ሰለፊ አትበሉ ይሉት የነበሩ ሰለፎች አሁን እኛ ነን ሰለፊዎች ብሎ የሚከራከሩ መሐመድ ሐሚዲን መጀመሪያ ጊዜ ይከራከር ነው አሁን ሰለፍ ተባለ ደግሞ ሰለፊ ምናምን ብሎ መጨረሻ ላይ ማን هو السلفي ብሎ ካሴት ተወጣ ራሱ እኛ ነን هم مسلمين كدهم سلفي وحسن البنا قال نحن في العقيدة سلفيون عقيدة ላይ ሰለፊዎች ነን እነሱ እንትናረሉ የመኒዎች ሙኸወሽ ይሉታል ሙኸወሽ ማለት አሁን ወይ ሙሸከል አሁን ወጣቶች ፓንች ማለት ነው ብዙ አይነት ምግብ አምጥታ አንድ ላይ መደባለ اخوان ሙስሊሚን አቂዳ ላይ ፓንች ናቸው يعني منهج عقيدتين سلفي اخلاقاتين تبليغ الله المستعان وبوليتيكا ላይ اخواني ሁሉም ቦታ አለ ከተያዝን ለቀቅ ካልተያዝን ጠበቅ طريقه الخمس سمين وهكذا في ለፊት ስንሆን ወንድሞቻችን ብለና ከይሁዱም ከነሳራም ሲሆን ለብቻ ሲሆን ደግሞ አቂዳችን ዛህር እናረጋለን اخوان مسلمين እንትን ማጋንዳ ማለት ነው ሁሉንም መሰብሰብ وهذا باطل على كل مذهب السلف سلفي ميلون انكر حتى يا يموت راسه عليه من الله ما يستحق سلفي ያልሆነ ሙስሊም አይደለም ማለኩ መጨረሻ ላይ እንት ጊዜ ሲዋጋ ኖሮ መጨረሻ ላይ ሰለፊ ያልሆነ ሙስሊም ሰለፊ يعني ኢማም አልባኒ ሻሂድ ሙናዘራ ሲያረጉት ብዙ ነበሩ ኢማም አልባኒ ሙናዘራ የሚያረገው ሰው ልክ ኢማም ሻፊ ያረገው እንደነበረ ሰው ያሳዝናል ኢማም አልባኒ አመቻችቶ ይዘውና ከዛ እንዳይነቃነቅ ያረገው الله لسطه علم ثبات وما كان يهد ميوفق سو ብዙ ጊዜ ሙናቀሻ علميه ላይ ሚወፈቅ ሰው ፈላጊው ያልሆነ ሰው ነው ራሱን በዕልም በቃል الله በቃል الرسول مشغول ሆኖ ተገዶ ግን ሲገባ الله ያግዛል ኢማም አልባኒ ሙናቀሻ ላይ ያረጉት ከስንት ቦታ ይመጡ ነበር ምክንያቱም كانه علم في راسه نار ኢማም አልባኒ ዓለም ሱና ስለሆነ ኢማም አልባኒ ያናገረ ይታወቅ ነበር የተከራከረው እንኳን ይታወቃል ኢማም حتى አህባሽኛው ራሱ ሄዷል እኮ ባልዱ ማለት ኢማም አልባኒ ይከራከር እንደውም ሁለተኛ ላይ አንዴ እንትን አረጋውና ከዛ ሁለተኛ ላይ ሸርጥ አመት ጃሚዕ አልከቢር ሶሪያ እዛ ትልቁ ጃሚዕ ላይ ትልቁ መስጂድ ላይ ከጁምዓ በኋላ እንከራከራለን ኢማም አልባኒ ተከራከረ የሚለው እሱ ስለሚፈልጉ يعني ተሸነፈ ምን አለ ብቻ ኢማም አልባኒ አተጃው ካህን ጠንቋይ እንኳን መጥቶ አንዱ ኢማም አልባኒ ሊከራከር ጠንቋይ ገይባ አቃለው አለ ታቃላ ኢማም አልባኒ قال انا ما اجادلك الا بشرط እኔ ልከራከርህ ከፈለክ ሙናዘራ አላረግህ ለወያይ መጀመሪያ ሸርጥ መስፈርቶች አሉኛል ኢማም አልባኒ ለዛ ጠንቋዩ ገይባ አቃለው ለሚል قال له ما هي እነዚህ መስፈርቶች ምንድናቸው አለ ጠንቋዩ ገይብ ታውቂል እንዴ አታውቃቸው መስፈርቶች ነው የፈለጓቸው ሸርጦች ንገረኛ አንተ ነው رحمه الله امام الالباني رجل عالم كبير يا اخوان
المهم በዚህ የሚከራከረው መጣ ሰለፊ ለምን ትላላችሁ ሰለፊ ማለት طيب قال له ما منهجك انت منهجህ ምንድነው ሲለው ሙስሊም ነኝ ሙስሊም ዲያነቱ ዲነ ሃይማኖቱ ሙስሊም لكن የምትሄድበት መንሃጅ يعني ሰሃቦችን ትወዳለህ ትሰድባለህ ሙስሊሞች ላይ ሰይፍ መዘህ ትወጣለህ ወይስ የሙስሊሞች ጀማ حرام ነው ብለህ ምትከረ መንሃጅን ንገረን قال منهجي الكتاب والسنه لا فنصف لهم منهجي قرآن ነው የምከተለው ሐዲስ ነው የምከተለው በሰለፎች ግንዛቤ አለው قال شيخ الاسلام اختصر لك هذا الكلام كله ይሄን አረፍተ ነገር በአንድ ቃል አሳጥረው ሰለፊ ይበላል يعني ሰለፊ ማለት ቁርአን ሐዲስ በሰለፎች ግንዛቤ ይከተላለው ነው ሌላ ትርጉም ምንም ፖለቲካዊ ሲያሜ አይደለም ወይ ደግሞ ቡድንተኝነት ማህበርተኝነት ድርጅት አይደለም የኛ ሰለፊ ሁሉም ሙስሊም ፊጥራ ላይ ያለው ሰለፎች ሰሃቦች የሚወድ እነሱ ባሉበት አቂዳ ላይ ያለው ያልቀየረው ፊት አዋምሁም وطلبتهم طلبة العلم لا ያሉትም የነሱ ወዳጆች የሆኑ አህሉ ሱና ወልጀማዓ ሰለፊዎች ናቸው كأهل السنة والجماعة يهونوا عوام المسلمين من أهل السنة والجماعة وعوام المبتدع من المبتدع المبتدع وش عوام يهونوا كالنسونا ميتحسبوا أهل السنة عوام كأهل السنة ناتشو عوام أهل السنة والجماعة طيب سلذي ما في مهرب من هذا كذي مش شايل نعم مسلم بيتشا مالتي بقى نبر بني صلى الله عليه وسلم جزي بصحابوش جزي مسلم عند بيتشا نبر مسلم كان كنيسة سكتة نيسوس ميخالف نبر بنيسوس جزي يعني سيفيزو ميوطا نبر بنيسوس جزي በሰሃቦች ጊዜ لا ልክ ሰሃቦች እኮ ነው ሰሃቦች ጊዜ ኸዋሪጅ እነዚህ ኸዋሪጆች ናቸው ሙስሊሞች ናቸው አልነበረም የሚሉት ኸዋሪጆች ቀደሪዮች በሰሃቦች ጊዜ በታቢዮች ጊዜ መጡ ያኔ ሰሃቦች እነዛ የሚከተሉት እነዚህ ሰለፊዎች ናቸው ከዛ የወጡት እነዛ ኸዋሪጆች ሙብተዲዎች ናቸው فهذا هو بارك الله فيك اطلب العلم መፍትሄው طالب العلم ነው ወላ ጥያቄዎች ብዙ ናቸው ሹብሃዎች ብዙ ናቸው ካቀም ያወናብዱ لكن الله ባገራለህ ልክ ዲንህን ለማወቅ ተጣጣር አህለ ሱናን ተቀማመጥ ደርሳቸውን ስማ ካልቻልክ ሩኮን ካሴታቸውን ደርስ ትክክለኛ መንገድ ታውቃለህ ትጠናለህ በኢዝኒላህ ሱብሓነሁ ወተዓላ አቡ الحسن المعربي منهجه ምንድነው منهجه اخواني سعيد افيح ባጭሩ መዝሀቡ سعيد افيح እንዳለው ራሱ سعيد افيح ማለት መንهጃችን ሰፊ ሜዳ ነው يعني ሁሉም ኢኽዋን ሙስሊሚን ይገባሉ ሰሚዮ ይገባሉ ህዝብዩ ይገባሉ شيخ مقبل العصا الغليظة يطنكر ودولا ينبرو شيخ وسيموت قال ذهب زمان الخوف يفراتو يسقاتو ጊዜ ሄዳል አሁን ደፈለገን ነው ምክንያቱም ሼኹ ይሄ ሰለፊ ነው كتاب السنة ላፋም ሰለፍ ነው እንደዚህ የለም ህዝቢያው ጀሚዓ خلاف شر አይቀበልም ከዛ በኋላ ከሞተ በኋላ ሌሎች እኔ አቋያዎች ናቸው ብዙም አይጎዱም ምታቸው አይጎዳም تقطقه شيخنا حتى برد وتقطقه الشيخ ربيع والمشايخ والعلماء ብዙዎቹ ዲፋ ያረጉለት ነበር መጀመሪያ በኋላ ብዙዎቹ አወቁት الان احسن ሽማግሌ አሁን የተሻለው ሽማግሌ አስተራቂ ያገር አስተራቂ እንደም ካለ ካሳ ከተባልኩ ሮጦ ይደርሳል ዱባይ ይሄዳል ኳታር ይሄዳል ፋይል ኸይሮች አሉት ብር ያስተባስባል ካሳ ይከፍላል ጎሳዎችን ይዛል ይሄ ስራ ሆነ የነበረው ዒልም የነበረው ሼክ ሙቅብል ተታጀቡ ሼክ ሙቅብል ተቅዲም ያረጋለት ኪታቦች በፊት ጊዜ ብታዩ ትቀርማላችሁ ከነበረው ዒልም ሰና ያን لا ያርጉት ጀሚዓውን ተضيع አርጉ አወጣቸው በራአት الذمه መቶ ከኔ ጋር የፈረሙ ብሎ ለማ ጃህል ሱና ተቃራኒ ያረጋቸው ከዛ ከወሰዳቸው ከዒልም ካወጣቸው ከዑለማዎች ከለያያቸው በኋላ እነዛን መሻይኽ ይባሉ የነበሩት ሙስተፊድ የነበሩ መንገድ ላይ ጣላቸው ከልዑድ الአይስክሪም እንደሚባለው ለአይስክሪም እንጨት ከተበላ በኋላ መወርወር እንደዛ አረጋቸው መላሲ ጠፋቸው ከአህሉ ሱና ካቆራረጣቸው በኋላ እነሱ ሄደው የራሳቸው ጀምዒየቱል በር ብለው ከፈቱና በዛ ተደራጁ አሁን ሐሰንዮች ይታወቃሉ የመላ አንዳንድ ቦታ ለመስጂድ አላቸው لكن ابعد ما يكون كدين كمنهج كاستقامه يراق ሆኖ ስራቸው ይሄ ነው ከኸሊጅ ቪዛ አላቸው ትልቅ ሀገሮች ኢቃማ አላቸው ለየት ያለ ስራ አስፈጻሚ وهكذا ከዚህ ሀገር ወደዚህ ሀገር ጀምዒያው ወምስኪኖችም መለመን መስራት ይሄ ስራቸው አድርገው ይዘውታል ضيعوا العلم والخير وجهود هذا الامام العظيم عاقون የዚህን ኢማም ሼክ ትልቅ የሆነውን አደራውን በሉ ሼክ ሙቅብል ያቀው ነበር ለዛ ነው ሩበማ ለአንዳንዶች ካነ ቆሎ الرجل مسرع بكم الى حصه ይሄ ግብጻዊ ነው ይሸጣቸዋል ይላቸው ሼክ አቡል ሐሰን እንዲ ሲሉ አይልም አለው እንትን አለው ግን ግብጻዊ ነው በማና ያኒ
ካገኘ ይደራደራል እናንተም ላይ ችግር የለም ይሄን ያረጋው ባዕዳው ሼክ ሙቅቢል ረሂመሁላህ ሙተፋፍ ላይ ሲሆን يعني እነሱ አሉ የሚባሉት እነሱ ነበር አቡል ሐሰን እነዚህ ሼክ ኸሊፋ ያረጋናል ይተካናል ብለው በጉጉት ይጠብቁ ነበር ከዛ በኋላ ሼክ ዳዕዋ ሲወጣው وهكذا ሲታመም መጨረሻ ጊዜ ሼክ ያን ቦታ ሲያስቀምጥ የግር ሰዓት የሆነባቸው ያ ነው ከዛን ጊዜ ነው የጀመረው ይሄ አሁን ፊትናው ሼክ ላይ ተሕሪሽ وقال بعضهم دخلت على الشيخ وتاممበት ሼክ ላይ ሲገባ ሼክ በጣም ተቀያይሯል ፊቱ ቀልቷል ተቀያይሯል ከኔ በፊት አቡል ሐሰንና መሐመድ الامام ገብተው ነበር ሼክ ሙቅቢል ከዛ ሼክን ምን ሰላም ነው ምን ሆነሃል ተቀያየርክ ምን ከፍተውን ሮሲል قال هؤلاء يقولون الشيخ عنده شده እነዚህ ኮናቸው ሼክ ያን እንዲህ አታርገው እንደዚህ አታርገው እሱ ሽዳ አለበት እንደዚህ ይሉኛል አለ ሼክ ሙቅቢል በጣም ይወደው ለቦታው የሚያጨው የሚያስቀምጠው ሰው እሱ ስለሆነ እሱ ገብተው ልቡን ሲያጣቡት እሱ ላይ ተሰምቶት ነው قال قلت له لا تصدقهم يا شيخ እንዳሰማቸው ያ ሼክ እሱ ሐሰዳቸው ምቀኝነታቸው ሼክ ያህያው ከኛ በኋላ መጥቶ ለምን ዓለም ሆነ ሼክ ለምን ዳዕዋ ላይ ያምነዋል المهم ብዙ ሰዎች ገብተው ሼክን ጠይቁ ሲዳከም ሼክን الى من يرجع الناس بعدك ካንተ በኋላ ሰዎች የመን ወደ ማን ይመለሱ ሲል ሼክ ያህያ ሐጁል ይሄን ነው መስማት የሚያንገሸግሻቸው ነው طيب ሼክ ወጣ ታሞ የጉበት በሽታ ነበር ሰለላሁ ዐለይሂ ወሰለም ፈና ላይ ታከመ ሙስተሽፋ ሰውራ ላይ አንዳንድ ቦታ ላይ ከዛ يعني የበረታበት ሲሄድ የግድ ሳውዲ መሄድ አለበት ተባለ ሳውዲ ሼክ ከሳውዲ ተባሮ ነው የወጣው መርሐል ፊትና ሙስታዶች ሼክ ሐቅን ስለሚናገር ተሰባስበው ታህሪሽ አርገው በትልቅ እንደማ ኢማም አልባኒ ወጣ መመለስ ሲፈልግ የግድ መታከም አለበት ሳውዲ ነው ተብሎ ሲባል ከብኑ ዑሰይሚን ጋር ተዋሶል አረገ ረሂመሁላህ ኢብኑ ዑሰይሚን መልክ ፋህድ ጋር ሸፋዓ አረገና ሼክ ሙቅቢል እንዲገባ በለየት ያለ አቀባበል እንዲደረግለት فتحت له صالات كبار الشخصيات يعني አየር መንገድ ሲደርስ ጁዳ ሲደርስ كبار الشخصيات እነዛ ለየት ያሉ ባለስልጣን ዲፕሎማሲያን እነዛ ሲገቡ የሚደረገው አቀባበልና የሚከፈተው በር ተከፈተለት ተመልከቱ እነተኝነት ስድቅ ከዛ ሙራሐል ሆኖ የወጣው ሰው ከስንት አመት በኋላ ተጅዲድ አርጎ ሲመለስ ማለት ዛሙላህ ኸይር ሼኹና ካን يقول شهم لقي شهم ጀግና ነው ጀግና ገጥሞ ነው መልክ ፋህድ ሲቀበለው መልክ ፋህድ ማለት ማን ነው መልክ ፋህድ ያ አሚሩ ማለት ሼክ ሙቅቢል አሞት ቁጭ ባለ መልክ ፋህድ ሊጠይቀው ሲገባ قال يا ملك فهد اين الله ملك فهد نغوسون اين الله هذا الله يذن قال في السماء قال نجحت يا شيخ مقبل يعني ملسكم بتذكر ملشالو على شيخ مقبل ይሄ ንጉሱን ሰዎች ሰላም ሊሉት የሚፈሩት ሼክ ሙቅቢል ዘንድ ኢልም ነው አይን الله قال نعم فقال له يا شيخ مقبل انت تكلمت عليه እኛ ላይ ተናግረሃል ሳውዲ ላይ እንደዚህ ተናግረሃል እኛ ላይ قالوا ملك فهد قال له شيخ مقبل نبحث عن الماضي او نطوي الماضي ያለፈው ነገር አንስተን እንከራከር ያንዳንዱ ሰላም ሙናቀሻ እናርግ ወይስ እንዝጋው قال ملك فهد نطوي እንዝጋዋል قال عفى الله ما صار وفعلا اثنى عليهم جهوداتهم ሲያይ توحيد سنة ላይ በተለይ ሌላው ነገር ካየህ በኋላ እዛ ያለ ረባም ብዙ እዛ አገር ያለው ሰው እንደዚህ የለም እንደዚህ ያረጋው እንደዚህ ዙልም እንደዚህ ይላል لكن ወተከ ከመስክ በኋላ የመን ሺዓን ከመስክ በኋላ እነሱ ሰማይ ኮኮብ ናቸው الشاهد ሁለት አመት ሳውዲ ታከመው በዛ ጊዜ ሁሉ ኩርሲ ላይ የሚተካው መርከዙ ላይ የተካው ተማሪዎች ላይ ሼክ ያህያ وقد تكلم هذا شيخ مقبل راسه مقدمة احكام الجمعة على الظهر ተናግሯል እኔ ከመርከዝ ወጣ አንድ ሺህ ነበሩ ተማሪዎች قال خرجت وانا اقول الله اعلم ما الله صانع فيه እኔ ታመሜ ካቅሜ በላይ ሆኖ ስወጣ ከመርከዝ አላህ ነው የሚያውቀው አላህ ምን እንደሚያረጋቸው እነዚህ ተማሪዎች እያልኩኝ ነው የወጣሁት لكن አሁን አመት ምናምን እዛ በቆየሁበት አሁን ይነግሩኛል እዛ ያሉ ወንድሞች ተማሪዎች ከአንድ ሺህ ወደ 3000 ጨምሯል ይሄ ሼክ ሙቅቢል نعم يعني አንድ ሺህ ምናምን ነበሩ ሼክ ሙቅቢል لكن الشيخ ثبات الله يرجله بركان ይሄ ሁላ ጠላቶችን ያስቆጫል አይደለም خلاص ሼክ ሙቅቢል ሞተ ኑሩ ይጠፋል ነው ደማጅ የሚባል ነገር ይጠፋል እኛ ነገር የለም ዳዕዋው ኸይሩ ኢልሙ በዛው ጽናት በዛው ኸይር በል እጥፍ ተደርበው መጀመሪያ ያልደረሰበት ደርሶ ሲቀጥል ሁሳዶች እንዴት አይቃጠል እንዴት ሌላ ሰማይ ሰጠውም ሌላ ነገር ካልመህም ሼክ ሙቅቢል ሞተ ሁለት አመት ሳውዲ ቆይቶ ከዛ በኋላ ወደ አሜሪካ ሄደ ወደ ቤልጂካ አንዳንድ አገር
አስመረጡና يعني الظاهر لما ألمانيا هيدو كما طبوها أمريكا وبلجيكا سيبال قال الشيخ مقبل الذهاب إلى أمريكا عندي والموت سواء ولا أمريكا ما هي إلا موت نيزن عندنا إذا ملك فهد نبر براس وجهي تنميله فقال له اختر لي أنت مرت اللي له يعني الملك فهد سيعماك لو الشيخ مقبل شيخ أنت مرت له عندهم التاوي هناك فقال أما أنا أختار لك بلاد الكفر بلاد الكفر أمريكا أصلا ممرت الله لي ماله يعني هكذا يتشعلنه إزاي الشعله المهم من ظاهره تاكمو مطا كذا شيخ يدكم سيمጣ شيخ ወሲያ ጻፈ ነሱ አሁን ወሲያው ነበር ሁለተኛ የቀረው የመጨረሻው እድል ሼክ እንትን ብለው ነሱ የሚሉበት ማለት ወሲያው እስኪመጣ ሼክ ሞቶ ራሱ በጣም አዛ ያረጉት ነበር ወሲያው መጥቶ እስኪደርስ ድረስ ማለት ዛቃላች ድሮ እንዳሁን አይደለም ዝም ብለው ተልከው ወሲያው ላይ ሼክ አስመስክሮ እንትን ብሎ ወስዳቸው አድርሱ ለሼክ ብሎ ያ ወሲያ ከመካ ተነስተው መጥተው ደርሰው ከሼክ ቤተሰቦች ጋር ከዛ በኋላ ሼክ ጋር ደርሰው እስኪነበብ አላሁ አለም يعني የተከሰተው የሄደው የመጣው ብዙ ነገር ነው እዛ ወሲያው ተመቶ ሲከፈት ወሲያው እዛ ሀገር ሰዎች ምክር ነው قال فلا ترضوا بنزوله من الكرسي فانه ناصح عليه شيخ هان ادرا ككرسي موردون اتوددو فانه ناصح عليه تاماي ነው መካሪ ታማኝ ነው دعوالي تاماي ነው نصل لمسلموش تاماي ነው ويكرهل اجر ساعه ሆነው ከዛው መጡ እንደምንም ከዛው አስመሰሉ ሼክ ሞታው ታዚያው الله مستعان خليفه መስከዳው لكن انا አስችለው ምቀኛ ሰው አስችለው ቢያስመስለው አንድ ቦታ ላይ الشاه شيخ ከዛ አቡ الحسن ሄዶ ተስፋ ሲቆርጥ ከወሲያው ከደማጭ ሄዶ የራሱን እንትን አለ ማሪብ ነበር ከዛም በፊት وهكذا የራሱን ፊትናው ዑለሞች ላይ መናገር اهل السنه والجماعه منهج ላይ طعن ማረክ ሼክ ሙቀላ ሌሎችም ጀመረ فالله عز وجل كفى اهل السنه والجماعه شرهم መጀመሪያ ጊዜ ሲናገር ሼክ ብቻው ነው በል ሼክ ሙቀብል በህይወት ይያለ ሳይሞት መምለካ ሆኖ ሼክ ይናገርበት ነበር አቡ الحسن ላይ لكن ሼክ ሙቀብል ሼክ ያማ እንደሆነ ያውቃል ዝም ብሎ አደብ ያሌለው ተማሪ አይደለም ቁጭ ብሎ ከሼኩ ስር ሆኖ አንዱ ተማሪው ላይ የሚናገር ወይ ሌላው ላይ ሄደው ነገሩት ሼክ ያኮ አቡ الحسن ላይ ይናገራል ብሎ ሼክ ሙቀብል قال دعوه فالشيخ لا يتكلم بهوى ተውታ ሼክ ያ በስሜት አይናገርም وفعلا በሼክ ሙቀብል ጊዜ ደማጂ ያለ ሰዎች ይመጡና አቡ الحسن እንዲያረጋኮ አቡ الحسن እንዲያረጋ ነው እየፈተነ ነው ብዙ ያጠመመ ነው ተማሪዎች እንዲያረጋ ነው ይል ሼክ ምን ይላቸዋል ليس من الادب يا اخوان አደብ አይደለም ሼክ ቁጭ ብሎ ሲላ እኛ ከስር ልንናገር እሱ ላይ ነው لكن ከዛ በኋላ ፊትናው ግልጽ ሲሆን በተለይ ጀምዒያው ሲመጣ ሸሩ ሲመጣ አህሉ ሱና ላይ ጣኑ ሲመጣ ሲናገር ሼክ ሙቀብል ቀረ ከሞተ በኋላማ ሼክ ያህ ሲናገር እና አብዱል አዚዝ አልቡራኢ የፊትና ቋሚ ተሰላፊዎች ሁሌ ማለት ነው አትባዕ ኩልና ሁሉም ፊትና በመጣም ያንጨበጭቡት ፊትና ስቷቸው አያክ ከፊትናው ጋር የተማማሉ ነው የሚመስል አብረው ለመቆም አቡ الحسن መጣ ከሱ ጋር ተነሳ ኢኽዋኒዎች ፊትና ሼክ ሙቀብል ያባራል ከደማጭ እነዚህ ኢኽዋኒዎች አህለ ሸር ብሎ መሐመድ الامام مركزه ላይ ይሰባሰባል ከነሱ ጋር حتى ሼክ ሙቀብል ተፈት المجيب ላይ አለ قال اخواننا الذين اجتمعوا في المعبر مغفلون መጀመሪያ ሙغفل ያላቸው እሱ اصحاب الجمعيه جمعيه الاحسان جمعيه الحكمه ሼክ ሙቀብል ያባራል እሱ ይቀበላቸዋል يعني مجتمع كل متردي والنطيحه ሁሉም የተጠናገረ በፊትና በህዝቢያ በጀምዒያ محمد الامام قال مع المنصوصين يقرا عليه وكذا ابو الحسن فتنه تنص ابو الحسن ما سينس ابو الحسن يጻፈውን كتاب هجوري ማስተማር ይችላል ወይ አለ ስለዚህ ዘቡራይ ካለ يعني የፊትና ሰው ተብጂል ሲያረጉ ሲሰቅሉ ማለት ከዛ መጨረሻ በተው በደንብ ሲወቅጣቸው የፊትና ሰው ነው አለ يعني ካልነካኝ የፊትና ሰው አይደለም የነሱ ቃይዳ እንደዛ طيب እሱ አለቀ ፊትነቱ البكري صالح البكري መጥቶ እነሱ ባክሬ እንደዚህ ነው በክሪ አንተውም ሲል መጨረሻ ላይ እነዚህ መሻይኽ ላይ ምን የሚባሉት በአንድ ተሳቢ ተጭነው እንዳለ ሄደው መምለካ መማር አለባቸው ሲላቸው አውዝ بالله ፊትና ሰው ብሎ ረድ አረጋት وهكذا بطبعا كسوم قد እስከ መጨረሻው ከፊትና ጋር ናቸው ومات بعضهم وعاش بعضهم والله اعلم في خاتمته الشاهد ايه ابو الحسن المعربي رجل صاحب فتنه وليس حول الدعوه والعلم والخير أمنا على بيتي صدقات رمضان لا زكاة الفطر على وطامنا كسر أبو تاس كميمة صلاة تسجدبت كذا أبو هلا
ከሰላት በኋላ አይቻልም አለኝ። አሁን ስለጨነቀኝ ምን መደረግ ያለበት አንደኛው ተውበት ነው ለአላህ Subhanahu Wa Ta'ala ዋጅብ የሆነ ነገር ጊዜውን ስላስመለጣቸው። ሁለተኛው ዘካተል ፍጥርን ማውጣት ያስፈልጋል። የሚቀጥለው ዓመት ዘካተል ፍጥር ማውጣት አለባቸው። ምክንያቱም ዘካተል ፍጥር ሐቅ المساكين የምስኪኖች ሐቅ ነው፣ አይወድቅም። የምስኪን ሐቅ ይወጣል። ላቆያችሁት ወደ አላህ ተውበት ማድረግ አለባቸው። طيب ለሌላም ጊዜ ዘካተል ፍጥሩን ቀደም ብሎ በአንድ ቀን በሁለት ቀን መዘጋጀት አለበት። አንድ ሰው ልክ ጊዜው ሲደርስ ያወጣል። እሱ መጣ እሱ ነበረ አልነበረም ከሱ ጋር ተያያዥነት የለውም። አሰናቶ እስከሄደ ድረስ ምስኪን ማድረስ ሩቅ ከሆኑ በጊዜ ማይደርሳቸው ከሆነ ቀደም ብሎ መወከል እነሱ ጋር እንዲደርስ። እኔ ምኖረው ሳውዲ አረቢያ ነው። ከኔ ጋር ቤተሰቦቼ የሉም። ለብቻ ሐጅ ማድረግ ይቻለኛል? ምንድነው ችግሩ? وليس من شروط الحج أن يكون مع الرجل زوجته ባልተቤቴ ሳትኖር ማለት እዛ ያለው ማለት ወንድ ነው አይደል? ያኔ ባል ነው እዛ ያለው። ባል በፈለገው ጊዜ ሐጅ ማድረግ ይችላል እኮ። እሷ ፍቃድም ሸርጥ አይደለም፣ እሷ መኖርም ሸርጥ አይደለም። እንዴት በምን በኩል ቅር እንዳለ አልገባኝ። እዛ ነው ጥያቄው ላይ ተጠራጠር ነው ማለት እሷ ከሆነች እዛ ያለችው። እሷ ሴት ልጅ ያለ ማህረም ሐጅ ማድረግ አይቻላትም፣ መጓዝም አይቻላትም። ወንጀለኛ ነች። ሐጅም ብታረግ ወንጀለኛ ነች። لا ترجع من ذنبها كما ولدتها امها እናቷ እንደወለደቻት ቀን ከወንጀሏ አትመለስም። ስለዚህ አላህ መፍራት አለባቸው። አሁን ተፈቀደ እንደ ድሮ አያጠብቁ ማህረም ላይ። ስለዚህ ከሴቶች ጋር ከጀማዓ ጋር ያለ ማህረም የማህረሞች ሳላወጣ ሐጅ አድርጌ እመጣለሁ የሐጅን ፋይዳ አታገኙም። የሐጅን ፋይዳ ለማግኘት من حج هذا البيت فلم يرفث ولم يفسق ولا جدال في الحج. قال النبي صلى الله عليه وسلم والحج المبرور ليس له جزاء إلا الجنة. مبرور هنا حج مبرور هنا مبرور الذي ليس فيه اسم وانجل عليه لبت مخالفة عليه لبت. عند سيد من شروط الوجوب سيد لا حج شرط لما هون عنده واجب لهم هون عنده شرط محرم نور محرم قال لا تسكت موت رزا يوجب بات. ماذا حج محرم لا ينورات نمو بمولو ويدمو محرم علات محرم واكم يلو. ስለዚህ የማህረሟን ይዛ የምትሄድበት አቅም እስኪኖራት ድረስ አይወጅብባት። አላህ ዋጅብ አላረገም ዘካ መንተን ሐጅ ማለት ነው ማህረም እስኪኖራት። ስለዚህ እሷ የምንድነው ተነስታ ብንትሄደው ውሃ ከዳም ታገኛለህ። ሐጅ ቦታ ለብቻው ትሄዳለች። وهذا اصلا ضياع አባቶችን ለብቻ ሐጅ መላክ ስተት ነው። ትልቅ ሰዎችን ሴቶችን ለብቻ ሐጅ መላክ የባሰ ስተት ነው። በላንድ ሰው ሲሄድ ራሱ መጀመሪያ ራሱ ሐጅ አርጎ የሚያቅ መሆን አለበት። መግቢያው ወጪው የሚያቅ አይላ والله አንዳንድ ወንድሞች ነበሩ አዲስ ናቸው። እናታቸውን ነገር ሴቶችን ይዘዋል። ሁሌም እንደተጠፋፉ ቋሚ ስራ የሚሆነው እነሱ ማገናኘት ነው። وهكذا አንዴ ለቅሶ ነው፣ አንዴ እንትን ነው፣ አንዴማ አንድ ወንድማችን ምስኪን ነው አዲስ ጀማሪ ወንድማችን ዘላህ ኸይር በጣም ከመናዶ የተነሳ እየጠፋች አስቸገረችው እናት። እናቴ ወላሂ ካገኘኋት አሁን እግሯን ነው ማስረዋል። ምን አላይ አሁን አንተ አጅር አገኛለሁ ከስባለሁ ብለህ እናተን አስረድት መጣ ነው ላደ ደረጃ መጨረሻ ላይ ተቻክሎ ተመለሰ ራሱ። ያኔ አላመነም ሐጁ አልቋል ይዞ መጥቶ ሊያርፉ አስቸጋሪ ነው። ወደ ባቡር ሲሄድ ይጠፉበታል። አልመህም ይሄዳል ይመጣል ይሄዳል። ሰው ወደ ጠፋብኝ ብለህ ትላለህ። ሁሉ ነገር ሰው ነው والله المستعان። يعني عندي وصلوا የሚበትነው ባቡር እናንተ እንትን ነው አይታችሁ ነው ተባይሎች ባቡር መስሎች ባቡር ከዚህ ربما قلتو ያከራል ርዝመቱ يعني ካልሆነ ማዘጋጃ ከመጣ በኋላ ከፊት ያለው ይሮጣል ከኋላ ያለው ከፊት ያለው ይሮጣል ከኋላ ለዛ ሊቆም ነው እዚህ ሊቆም አንተ ፊት ግን ያልፍ ነው የሚመስለው ፊቱ ሮጦ አልፎ ለካ አንተ ጋር ደርሶ ሊቆም ነው ከኋላው ማለት ከርዝመቱ ከጥልቀቱ ያው ወስዶ ይበትናል። አንተ እናት ምን ታገኝ ባንድራ ብትሆን አታገኛት። فلهذا يحتاج الحذر يا اخوان ጥንቃቄ ያስፈልጋል። ሐጅ አስደረኩት አባቴን እናቴን ላኩ والله ልጆቻቸው የሚረግሙ አባቶቻችን ሰምተናል። ሐጅ አባቴን ላኩት ባለው ሱ አባት ልኮ እዚህ ስራውን ይሰራል። እምሽ ማቢ ሄድና ሐጅ አርገና አልቻልክም ሰብር አርግ ما وجب الله عليه اصلا ሳይችል አላህ ዋጅብ አላረገበትም። وهكذا ሳችሁ እስኪ ዘህ የካደምክ የሚፈልጉት ነገር ያመጣ ሻይ ፈለጋችሁ ያው የሚጠጣ ነገር ፈለጋችሁ ያው ከዘቀዛችሁ ያው ሞቃችሁ ያው ከስቀዝ ይያልክ ካደመ ወስዶ ማምጣት ያለበት ካልሆነ ግን እንዳትረከብ። በተለይ ከኛ ስርዓት ይሄ ከኛ እንደምታውቁት ሁሌም
مساكينوች ነን አላህ አጅራችንን ሊያበዛው ይሆን የውመል ቂያማ وهكذا በሙሲባችን በፈተናችን ልክ ደረጃችን ከፍ ሊል ነው አንድም ቦታ በቃ ወገኖቼ ብሎ የሚጠይቃ አታገኝም እኮ ሀበሻ በሄደበትም ሌላ ሀገር የሀገር ዜጋ ተብሎ የሀገር ሰው የኛ ሰው ነው አልመህም ዋጋ ተከፍሎ ዜጋ የተነካ የተደረሰ ተጎሳቆለ የሚፈልገው ሰው አለ አንተ የትም ብትሄድ ማን አለ ለምን ወጣ مساكين እንደዛ ላይ ምንም እንደዛ ነው የትም ሰፋራ ብትሄድ አንድ ነገር ከተፈጠረ ችግር ሁሉም አገር መጥቶ ዜጋውን ሲጠይቅ ዜጋዬን ስጡኝ ዜጋ ያላፍተነፈ ያንተዎቹ ብቻ ነው ዶክተር ብሎ ይመጣል አመጣ ገና ነበር ከመጣው ቀደር الله ما شاء فعل አሁን ተከለው አትከለ ሐጃም ሰው ከፍሎ ተሸጋግሮ ስንት ነገር አርጎ የሚሄደው ኸደማቱ በጣም ሰብር ያሳጣል ሰው መከፈለው በተሸጋገረው ጥሩ ኸድማ ማረግ አልহামዱሊላህ ከአንድ ጊዜ ወደ አንድ ጊዜ መሻሻሎች አሉ ጥሩ ነገሩ ጥሩ ነው ተብሎ መወደስ አለበት ላኪን ሁሌም አዲስ ነን የሚቀጥለው አመት የሚቀጥለው መባል የለም የመጀመሪያው አመትም ሰው ከፍሏል وهكذا አንድ ወንድሜ ሲነግረኝ እዛ ነው የሚኖረው ሳውዲዎች የሚሉት ቆይ ኢትዮጵያ ሁጃጅ ነው ወይስ ለማኝ ነው ሁሌ ምግብ ላይ ለምን እንደሚሰለፉ ሰቢል የሚሰለፉ ሰቢል በነፃ የሚከፋፈል ምስኪኖች ቆመው እኛ በር እንደዛ ሻይ ከመጣ ሰው ይገዳደላል ሻይ ምስኪን እኮ አንተ ሀጂ ሲሄድ በጣም ተመችቶት ያለው ይሄ ሀጂ ሄደው ሻይ ላይ ይገዳደላል እኔ ከኸደማት የተነሳ ኸደማት ነው እንጂ የሚመደበው ላይ የሚጻፈው እንትኑ ላይ ሁሉም ነገር ተጽፏል አንድ ወንድሜ እንደውም አምናሲ ነገር የበለጠ የሚያስቀው ሚና ላይ ባንጋሊ ማለት ህንድ ወንድሞች ናቸው እዛ የሚካደሙት ጽዳት የሚቆሙት እነሱ ናቸው ያን ጽዳት ላይ የሚያጸዱልህ እና እነሱ ናቸው እዛ የተቀጠሩት እነሱ የሚያውቁት ሁጃጅ ጋር ሲገባ ብር ይሰጣቸዋል ግብ ይሰጣቸዋል ተፋህ ብርቱካን ይሰጣቸው አበሾች ጋር ሲገቡ ሲያያቸው በብርቱካን እየተገዳደሉ ምን ቢሉ ጥሩ እናንተ ሀጅ አልወጀበባችሁ ማለት እኔ ባንጋሊዎች ፈትዋ ሰጡናል والله እንደዛ አይደኛ አንተ ሀጅ አልወጀበባችሁ እናንተ ዝም ብላችሁ የመጣችሁት አሉና አረ ትንሽ እንኳን ስማችን ከፍ አድርገ ትንሽ يعني ጠብቁ በመጠኑ ጥሩ ኺድማ ما في اشكال يعني በስቶ ነው ሰው ምናምን ሰው ከሌላ አገር አንፃር ያጋ ሁጃጅ የለም ነው የሚባል يعني 6000 ሐጅ ወላ 10000 ኢንዶኔሲያ ያለ 300000 ሐጅ ናይጄሪያ 100 ምናምን ሺህ ሐጅ وهكذا ሶማሊያ ያለ ድንበራችን እንኳን ከኛ ጎን ነው ያሉት ሶማሊያ ማሻአላህ اللهم بارك ለሱ ካሉ ሁሉ ነገር ይመጣልሃል ምክንያቱም እነሱ እንደዚህ እድል አይሰጡህ መስሎ ልታሾፍ ልትሳለቅ ምናምን አይሰጡ ከፍለን መተናል አምጣ ብሎ ማንቁርት ይዘው የኛ መጅልስም ቢሆን የማንም ቢሆን ሻን ያስመጣል ወር ላይ አይሆንም ወንድሞች እንደምን እነሱ ጎን ለመቀመጥ ነው ይፈልጉ እነሱ ያስመጣታል እምደምተው ከፍለና ግን ሌላው ሰው ምስኪን ነው አብዛኛው በተለይ ማትግባባ ቋንቋችንም ከተባልክ ለማመልከትም ለመጠየቅም ሀቀ خلاص አላቅ ወይላ አንድ ቦታ ላይ እንዲያጎደሉብን ብለህ ከተናገርክ አስራ እዛ ጋር ራስና የወሰደው ድርጅት ቀጥታ ነው እርምጃ የሚወስደው ሻሂድ ምን هذا بارك الله فيكم ወንድ የሆነ ሰው ሀጅ ሊያረግ ሸርጥ የለውም የግድ ከንዲ መሆኑ ላኪን ሴቶች ያለ محرم ሀጅ ማረግ አይቻላቸው አባትና እናትን ያለ محرم ለሀጅ ብሎ መላክ ጥፋት وهكذا የሚመከረው hatta ሀጅ ደጋግማ ያረገ ሰው ቢሆን ሰው ማብዛቱ አንዳንድ ወንድሞች ዛው الله خير الله ያሰፋላቸው ናቸው وهكذا ለቤተሰቦቻቸው خير ከመውደዳቸው አራት ሴት ይዛሉ እናቱ አክስቱ የባለቤቱ እናት ሁለተኛ አክስቱ አልሙሂም በዚህ ጊዜ በጣም ይቸጋገራል والله مستعان አንድ ጨቅላ የሆነ ህፃን ቅርሻት ነጃሳ ነው ما هو ነጃሳ አይደለም መራቆ አክታው መሳሰለው ቅርሻት ነጃሳ አይደለም لكن مستقذر ተጥራራለ ከሱም ተጽይፈው ነገር ስለሆነ ባለቤቴ ነፍሰ ጡር ናት ያመማትና ቶሎ የራባት ባለፈው ረመዳን ያሄድ ቀዳ አለባት ነው መጾም ይችላልና ራሷ ያለባት ጾም ራሷን ጾም ለአንድ ሰው ሌላ ሰው አይጾምም በህይወት ይያለ በል በቻለችው ልክ فائدته من ايام اخرى በቻለችው ልክ ያረፈች ትጾማለች መዘናጋት የለባት በቻለች ጊዜ ትጾም አለባት ያ ሀይድ ትብሽ ነው 5 ቀን 6 ቀን لكن ንፋስ ላይ ሆነ አንዳንዴ ሙሉ ረመዳን ይኖርባቸዋል
ሶስቱንም በቻሉት መጾም አለባቸው። መቆጠብ እንዴት ነው ለቤት ተብሎ ለመሳሰለው ይሄ የታወቀ ጥያቄ ነው። አንተ ወለድ መቆጠብ ለቤትም ለመኪናም ለምንም አይቻልም። ስለዚህ የግድ ስለዚህ ጉዳይ ብለህ ስለ አንድ ነገር ስሙ እንድንጠራ አትፈልግ። ውሃ ከዳ አንዳንድ ሰው ግብር መክፈል እንዴት ነው ብሎ ይጠይቃል። አትክፈል እንድንለን የፈለከው ከየት ትፈክራለህ? ደግሞ የሰራህበትን ትከፍላለህ። የትም ቦታ ያለ ተጠየቅ አትክፈል ብትባል አትከፍልም። አንተ አማመክ ሺ ማረግ መለወጥ ማችለው ነገር ለምን ፈቷ መጥቶ ይጠይቅ? ሁለተኛ የዋባህ ነገር ነው፣ ግልጽ ነገር ነው። የትም ሀገር ያለው ሰው የከፈለ ነው የሚኖረው። አንከፍልም ብለው ያሉት ተክፊሪዎችም አላዋጣቸው ጆሮአቸው እየደማ ከፍለዋል። ዋጋ ኮንትሮባንድ መስራት እንዴት ነው? ይጀመር ተከልክላል። ስርዓት ውስጥ አታርገ የተባልከው ነገር መከልከል አለበት። አማ እንደ ሸሪዓው ማንኛው ነገር የምትጠይቀው ሸሪዓ እንዴት ነው ራሱን የቻለ ነገር መጣ እንዲህ ነገር ነበረ ይሄ በሸሪዓ ሐላል ይሆንልኛል ሐራም ብለህ ጠይቅ። አማ ይሄ ነገር አታርግ ብለህ ከተከለከልክ እዚህ ቦታ ላይ ሱቅ አይከፈት ብለው ከከለከሉ አትክፈት። ይሄ ነው የኛ ምክር። ይሄ ነው አህሉ ሱና ተይጣን ፊተን አላህ ስልጣን የሰጠው አሚር ያደረገው አንድ ሰው ላይ መታዘዝ አለበት። ሙባህ በሆነው ነገር በተፈቀደው ነገር በተፈቀደው ማለት መክፈቱ ዋጅብ እኮ አይደለም፣ አለ መክፈት ሐራም እኮ አይደለም። አታርግ ከተልክ አታርግ። ራስህን ከሪባ ከሹብሃ ከጥፋት ቦታ አራ ራስህን ወደ መጠየቅ ወደ መቸጋገር የሚዳርግህ ነገር ከስርዓት ውስጥ ምንም ውስጥ ራስህን አታስገባ። ነሲህ ሆነሽ ክፍያ ለማምለጥ ወይ ከሆነች ነገር ለማተራረፍ ከሆነ ነገር ብለህ ራስህን ለጥፋት የሚዳርግህን ነገር ተጠንቀቅ። ማንኛውም ሐል ላይ ህጋዊ ይሁን ስርዓታዊ ይሁን የት ሀገር ስትሄድ ስትንቀሳቀስ ስትወጣ ሰዎች በትንሽ ነገር ለማምለጥ ብሎ ለማተራረፍ አንዳንድ ራሳቸው መቸጋገር ውስጥ ያስገባል። ይሄ መቸጋገር አላህ አላዘዛቸውም፣ አላህ አልፈቀደውም። ወለይሰ يعني ራስህን ማቸጋገር ከዲን አይደለም፣ የተወደደ ነገር አይደለም። ቀድር الاستطاعة ይሄ ጥያቄ ተመልከቱ። የመኪና መለዋወጫ ሱቅ አለን። አንዳንድ ጥያቄዎች ሲጠየቁ يعني ይሄ ጥያቄ ተቀጥቶ ይለቀቃል። እንዴት ያው አስበውበት መሆን መቻል አለበት። የሚጠየቀው ነገር እዚህ ቦታ ላይ ተመልሶ ሁሉም ሰው እንዲመከርበት። አንድ የመኪና መለዋወጫ ሱቅ አላቸው። ከዛን ገዢውና መካኒኩ መተው እቃውን ይገዙና ከዛ መካኒኩ እቃውን እንደገጠመው አድርጎ ለጓደኛ ይመልስለታል። ናም ብር ይቀበላል፣ ከዛ ብር ያቀበላል። ገባችሁ? በቀላሉ አይገባም። ይሄ እዛው ውስጥ ያለ ሰው እንጂ يعني አሁን አንድ ሰው ይመጣና መኪናው እንዲሰራለት ወይ ደግሞ መኪኖች አሉ እንዲሰሩለት የሚያስፈልገውን ነገር መካኒኩ ይነግረዋል። ከዛ በኋላ መሸጫው ይመጣና ከሚሸጣው ሰው ይሄን መኪና ለመኪና ይሄን ብሎ ዋጋ አድርጎ ገዥ ባለቤቱ ባለንብረቱ አሰሪው ብሩን ከፍሎ ይሄዳል። መካኒኩ እቃውን ተቀብሎ ወስዶ ይገጥማል ማለት እንደ ስምምነቱ። ላኪን እሱ ያይና መኪና ካካውን አሮጌውን ነገር እዛው አድርጎ እንደገጠመው ነገር አድርጎ እቃውን መልሶ ለሻጩ ይሰጣል። ሻጩ ለሱ ምን ይሰጣል? የትብብር ይሰጣል ማለት ነው። መካኒኩ አሁን ምንድነው ማተራረፉ ነው። حرامون يبلان يعني ያልሰራውን ሰራው ብሎ ይላል። ውሃ ከለ ያልተጠቀመውን ነገር ለተጠቀመ አድርጎ ታዲያ ወደ ኋላ የሚያስቀርህ ሁሌም ችግር ቀጠና ውስጥ ሁሌም መቸጋገር ውስጥ የሚጥልህ ምንድነው? እንደዚህ አይነቱ ማታለል ማጭበርበር። ሐላልን መብላት ካለመድክ እዚህ ነው። አታለህ መብላት አጭበርብረህ መብላት የሰው ሐቅ ምን ትጠይቃለህ? ይሄ ዋባህ ግልጽ ሱ ገዝቷል። አማና አንተ ነው መጥቶ ገዝቶ ይሄ ነገር ለንብረቴ ገጠምልኝ ብሏል። እሱ መክተም ዋጅብ ግዴታ ሳይገጥም እንኳን ሄዶ ዝም ብሎ በትክክል ሳይሰራ እንኳን የወጪውን የእጁን ስራ ከተቀበለ ወንጀለኛ ነው። ያልሰራውን ተቀበለ። እቃውን መልሶት ከሆነ ሽጦት ከሆነ ንብረቱን አሳልፎ ለሌላ ሰው ሰጥቷል። ከምን ያህል ስለዚህ ምድር ላይ አልহামዱሊላህ በሰላም ነው ያለነው። ተችለናል። አላህ ምድርም ችላናለሽ እየተንቀሳቀስን ውሃ ከአላህን በአፉታው ያኖረክ ወይላ በየቦታው ያለውን ማጭበርበር በየቦታው ያለውን حرام ظلم ማታለል ይዋሁን ምስኪኑን ደካማውን መብላት መግፋት ይሄ ብታይ ኖሮ الحمدلله ما خسف بنا አልሰመጠብንም الحمدلله ትላል። فنتقي الله عز وجل هذه نصيحة إذا كنت تاجرا الزم الصدق አንደኛው ሸርጥ አንተ በቁርአን በሐዲስ ያ ብዙ ነገር ይነገራል። አንዳንዴ የቻይና ነገር አለበት። النبي صلى الله عليه وسلم البيان بالخيار ما لم يتفرقا فإن صدقا وبينا بورك لهما في بيعهما وإن كذبا وكتما وحقت بركة بيعه. اتفق عليه من حديث حكيم بن حزام ونحو عن ابن عمر ሁለቱም ይሻሻል ነጋዴዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ምርጫ አላችሁ ካልተለያዩ فإن صدقا من شروط البيع البركة في البيع الصدق الله በንግድህም በስራህም ትርፋማ እንዲያረገ ከፈለክ
እውነተኝነትን ያዝ አታጭበርብር አትማል አትሸፋፍን ተድሪዝ አትጠቀም الزم الصدق እውነተኝነትን ያዝ hatta ሰዎች በእውነተኝነት እስኪያውቁ ድረስ والله እንዲህ ነበር እውነቱን ተናገር ማ አብረት على الكذب ليش تلف تدور ወይ ሊገዛ ወይ ላይገዛ ነው ወይ ሊሆን አንተ 100 ውሸት 100 ማንኳኳት 100 እንትን ማለት ማንሳት መጣል አያስፈልግህም ንጹህ ነገር ያዝ ሐቁን ተናገር ورزقك على الله ይሄ ነው ሸሪዓ ወደ ቻይኖች ስንመጣ እንደ ፍሲን በቻይኖች አባባል ብለው ዑለማዎች ከተቀሱት قالوا من اراد ان يفتح دكان فعليه بخمس ሱቅ መክፈት የፈለገ ሰው መጀመሪያ 5 ነገር ማዘጋጀት አለበት اولها الصدق መጀመሪያ እውነተኝነት الثاني امانه ሁለተኛው ታማኝነት ሁለቱን ረሳው የመጨረሻው الابتسامه ፈገግታ ለዛ ነው ባለ ሱቅ ዝም ብሎ ፈገግ አንተ እኮ ልትገዛ አልፈለክም እኮ ልታልፍ እኮ ዞር በሰላም ማለት አልፈለክም እኮ ስታው ፈገግ ብለህ ትመጣለህ ትገዛ ይሄ በቻይኖች እንኳን በዱንያ ሰው እውነተኝነት ፈገግታ ግዴታ ነው አሁን የታልፈ ፊቱ ይጋረፋል يعني ሰደቃ ብትጠይቅ እንኳን ሄደህ እንትን ብትጠይቀው እንደዚህ ሐቅ የለውም እኮ እንደዚህ ሊያረግ አንተ ልትገዛው ራሱ አንድ የጠይቀው ለተካዝ ግልምጫ ነው ሶስተኛው ዱላ ከፊት ጥፋ هذا غلط اصلا فشل ሰዎች ለዛ ነው ጀምረው የሚከስሩት መንገላ የሚቀሩት ማይፈወፈቁት ብዙ ጊዜ ያخوان ይሄ ራሳችን ጥፋት ይሄ እንደንተንም ማለት ነው እንደ ሸሪዓ ሱና ፈገግታ ሱና ነው ጥሩ ቦታ ላይ ፈገግታ والله አንድ ሰው ፈገግታው ብቻ አሁን እኮ ቃል ልትገዛ ወይ ነገር ልትጠይቅ ወይ ነገር ልትገባይ ወይ ቃል ልታዝ ብለህ ገና በስጋት እኮ ምን አይነት ሰው ነው ያላቀው ብለህ ነው እኮ የምትቀርበው ያኔ ያስተናግደኛል ፈገግታ ይስጠኝ አልহামዱሊላህ ችግር የለውም እንዲህ ማለት እንደዚህ በፈገግታ ሲል والله يا اخوان ብዙ ሰው ማትፈልገው ነገር ከሱ ተወስዳል ማትፈልገው ነገር ታዛለ ማትፈልገው ነገር ውስጥ ትገባለህ ላላስቀይመው ብለህ ራሱ እሱን ጎን እየጠበቅ ማትፈልገውን ወጪ ታወጣለህ طيب الصدق هذا مطلوب يا اخوان እውነተኛ አንተ አሁን ይሄ ሰው ደንበኛ ፈልጎ አንተ ጋር መጥቶ ታማኝ አንተ ይሄ መካኒኩ አንተ እንትን ስላስለመርከው ሰውን ይዞል ቢመጣ መጨረሻ ላይ ውሸተኝነት ቢታወቅ እንዴት ነው ውሸተኛው አጭበርባሪው ስምህ ይጠፋል በረካ ይነሳል ከዛ ውሸት ተነስቷል فلهذا يلزم الصدق እውነተኝነትን ያዝ ያለህን ተናገር እኔ በእውነተኝነት ነው ይሄ ሰው ዞር ቢል ውሸተኛው ሰዎች በአባባል ደረጃ ይላል እውነተኛ በመሆን የምትከስረው ውሸተኛ ጓደኞችን ብቻ ያን እውነተኛ በመሆን የምትከስረው ውሸተኛ የውሸት ጓደኛ እውነተኛ ስትሆን ይርቃል لكن እውነተኞች ፈልገው ይመጣሉ ሰው ደግሞ የሚፈልገው ንግድ ላይ ትጃራ ላይ እውነተኝነት ነው ሳድቁ ነው የሚፈልገው ገና ለገና ስጋት እኮ አንተ ሽንኩርት ልትገዛ ራሱ ስትፈልግ እኮ ያጭበረብራጅ እውነተኛን አይደለም እኮ ነው የምትፈልገው ይሄ አይጭበረብረኝም ምክንያቱም ካታለለኝ ከሰረቀኝ ከሸወደኝ ይሄ صدق የሚባለው ነገር መስፈርት ነው ማንኛውም ዓለም ላይ ማንኛውም ስራ ላይ ማንኛውም ሁኔታ ላይ الزم الصدق ከአላህ ጋር ትሆናለህ አኺራን ታተርፋለህ ዱንያም ላይ አላህ ትርፋማ ያረጋል በረካ ያረጋል نعم ولا يجوز أن تغش ذلك أصلا አይደለም ካንተ እንደዚህ ፊልም ሰርቶ ከሌላ ቦታ ያጭበረበረ ወይ ያታለለ እንደዚህ የሸወደ የሚያመጣውን ዕቃ መግዛት የለበትም የተሰረቀ ዕቃ መግዛት የለበትም እንደ ሸሪዓ እንደ ስርዓቱም ያስጠይቃል ሌባ ተባባሪ ተመልከነ ትገባለህ ሱቁም ይገባል አያምጣብህ እንጂ ካመጣብህ እኮ ይሄን ዕቃ እንዲገዝታል አይደለም የሚባለው ሱቁ ይጫናል የሌባ ለከሌቦች እኛ በየሰፈሩ ይሄ ሁላ ዕቃ ሌባ ብለ ያወጡልሃል ከሌባ ገዝቶ የሚሰራው ሌባ ወይስ دخلك في المتاهات ችግሩስ ምን አስገባ ሳታቅ ለሚመጣብህ እንቅፋት አላህን አፍያ ጠይቅ በየቀኑ والله ስንት ወንድሞች ናቸው ሳያቁ ያኔ ስልክ ገዝተው ታውቃለህ ስልክ አንተ ጠንቀቅ ይሄ ከሰው እጅ የምትገዛው ነገር ተጠንቀቅ ያኔ አንድ ወንድማችን መንገድ ላይ ስልክ ገዛ እሱ ስልክ ነው ጥሩ ስልክ ነው ከዛ ለሰው ሸጠውስ እነዛ የሸጠላችሁ ሰዎች ከስንት ጊዜ ታውቃላችሁ አሁን ስልኩ በተለይ እነዚህ ዘመናዊ ስልኮች እነዚህ ፈጣን ስልኮች ይታወቃል ስልኩ ይታወቃል ሲም ሲገባበት ያወጣል ፋይል አንተ ስልክህን ትሞላዋለህ ከዛ ሰው ሲከፍት ስልኩ የት እንዳለ ይነግራል በማን እጅ እንዳለ በአዲስ ሙስሊም ይነግራል ሰዎች የሚደውሉልህ ደግሞ ጉዳይ ከከረረ በኋላ ነው በሚደውልልህ ከላይ ነው ናናዚ ቦታ ላይ ትፈልጋለህ ስትፈልግ አንተ ስትያዝ ያ ሰው ሲያዝ ምን ይባላል ካከሌ ነው ገዛው ወንድማችን ስልክ ቤት አለው እስኪ ያኔ ይሄ ማለት እሱ አንድ ስልክ ገዝቶ አትርፎ ነው የሸጠው ሌባ አይደለም ሌባውንም አያውቀውም ሌባ መሆኑንም አያውቅ لكن المهم ሙሉ የሱ ሱቅ ሊጫን ማለት ነው እንት መላይን ስልክ ስንት እንትን ሰለማሁ الله سبحانه وتعالى በስንት እንትን ካሳዙ ሰዎች መጥቶ አዳዲስ ስልክ ሰጥተው
ለዛ ሁለተኛ አይለመደኝ ጥፋት አፉ በል المهم ተዘክቶ ምን ተብሎ አንተ አጉል ስግብግብነት አንዳንዴ ስግብግብ የሚባለው ያ እንደዚህ ወንድማችን ማለት ሳይሆን ያኔ አንተ ብዙ ጊዜ የሆነች ነገር ለማተራራፍ ብለህ ወይ ደግሞ የሆነች ነገር እንትን ለማለት ብለህ እዚህ ነገር ውስጥ ትገባው احذر ተጠንቀቅ ሁሉ የምታደርገው ነገር ጤነኛ ነገር ነው ንጹህ ነገር ነው ከሹባ የራቀ ነገር حرام ትንሿ ሐላል በረካ ያላት የተሻለች ነው ብዙ የተጎሰበሰ ስጋት በመኪና አደጋ ወንድም የጥርሱን ተሰብሮ ነበር መኪናው ባለቤት አርቲፊሻል ጥርስ ብናስተክልና ህክምና ብር ብንሰጥ እንዴት ነው ብለዋል المهم ጥያቄው ያኔ አንድ ሰው አደጋ ከደረሰበት በመኪና ከዛ አርሽ መቀበሉ እንዴት ነው ፈላባስ በታለክ በተስማሙት ነገር ያኔ መታከሙ ወይም ያስፈልገው ነገር ለሱ መገጣሙ የመሳሰለው ችግር የለውም ليس من أكل المال بالباطل وهذا من باب الصلح في الجراحات አንድ ሰው استغفار ያረጋል መንገድም ላይ ሲሄድም ሲመጣም እና ጠቅለል ባለ መልኩ አንድ ወንጀል ያስታወሰ አይደለምና እንዴት ነው ማው ሸርጥ ወንጀልህ استغفرullah ብቻ ሚል አይደለም ወንጀል የምታውቀው ወንጀል ካለ ተውበት ነው ማድረግ ያለበት ተውበት ማለት መስፈርቱን ሙሉ የሰውዳ ከሆነ መመለስ አለብህ ከዛ ወንጀል መውጣት አለብህ መጸጸት አለብህ መቆጠብ አለብህ አፍታም ያስፈልገው አፍታም ይሄ ተውበት ይባላል ተውበት ማለት استغفرullah ማለት አይደለም ተውበት ሙሉ ሸርጡን ማስገኘት استغفار ለምታቀውም ለማታቀውም ወንጀል በአጠቃላይ አላህ አፍታውን መጠየቅ ማለት ይሄ ሁሌም ልታረገው ይገባል ወንጀል ባታስታውስ እኔ ምኖረው ከእህቴ ጋር ነው ከታላቅ እህቴ እሱና ጾም አፍጥሩትልን አሁን ዳ ፈጥር ታዛለች እንዴት ተብለጣት فلا بأس بالمطاوعة ሱና በሆነው ነገር ላይ መከባበር መታዘዝ መጠባበቅ አስፈላጊ ነው لكن فلا بد من التعليم ሰው ሱና ሰላት መተው የለበትም ሱና ጾም መተው የለበትም ሱና ሰደቃ መተው የለበትም لكن ከማስተማር ጋር ከመግለጽ ጋር وهكذا ያለውን ፈዳኢል ከማስቀመጥ ጋር ሰብር ከማረግ ጋር ሰብር ከመተዛዘን ለምን ሁለቱን ጎን መጠበቅ ያስፈልጋል ትላልቅ ሰዎች ዱዓ አድርገው ሲጨርሱ መዘያ ይሄ አስር የለውም ሄዶ መሳሙ ለእጅ ፊትን ማበስ ሁሉም ማስረጃ የለው ዱዓ ካረግ አልহামዱሊላህ ይቀበል ያለፈውን ሳምንት ፈትዋ አለቀቀ ወራውሬ ነገር ነው ማለት ነው ኢኽዋኖች ከሱና ያወጡበት ዋናው መንገድ ምን መች ነው ወደ ሱና የገቡት ነው ወጡት هكذا كما قال العلماء إخوان المسلمين መጀመሪያ ወደ ሱና የገቡት መች ነው ሱና ወጡት وهكذا ወጡ የሚባል استقامه ላይ ኸይር ላይ ሱና ላይ የነበረ ሰው ሲወጣ ምንድነው ካልፎ የወጣው ይባላል اما እነዚህ ምን سنتين و70 فرقه ابن باز እንዳለው جماعه الاخوان المسلمين ابن باز ماذا جماعه التبليغ اقصد مخالفاتهم كثيره ولا عبر ضيق عقيدتهم فيها مشاكل عقيدتهم قبوريوج بقلالون حسن البنا شيخاتهم ان الحبيب مع الاحباب قد حضر وسامح الكل فيما قد مضى وجرى الخروج على الولات مريوش لا موطات اصلا هي مغلጫቸው ሰይፍ ይዞ መውጣት በምላስ መቀስቀሰው አብዮት ሁሌም የመሪዎችን ጥላቻ መሙላት ሻህን ማረግ ይሄ አህለ ሱናን አስል እንዳለ ያፈረሱት مخالفات في الاصول وكثره المخالفات في الفروع በጣም እንወዳችኋለን ሚዲያችሁን እንከታተላለን ይላል ወንድማችን ዘውላ ኸይር አንድ ሰው እህቱና እህቱ ባል ስህር እንደሚሰሩ እርግጠኛ ሆኗል ራሱም ላይ ተሰርቶበታል በጣም የተንገላታ ነው አላህ ፊት ቆሜ መሰክራለሁ ስህረኞች እንደሆኑ ብሏል እርግጠኛ ከመሆኑ የተነሳ የራሱ ማስረጃዎች አሉትና ለልጆቼ ፈራለሁ ለራሴ መፈራለሁ እነዚህ ሰዎች ብዙ ሰዎችን አበላሽተዋል ቤተሰቦቻችንን ጨርሰዋል ስለዚህ አይዛየሩም ራስን ለአደጋ ማጋለጥ በሸሪዓችን አይቻልም ይላል ይህ ሰው ዝምድናቸው በመቅረጥ ተጠያቂ ነው አምራን የሰናን الأول مسألة التأكد አንድን ሰው ሳይህር ነው ብሎ መጠራጠር ካፍር ነው እንደማለት ነው ስለዚህ ከብሽታዎች ከቀሪናዎች ከምልክቶች ከሰወሬዎች ከጂኒ ንግግሮች አንዳንዴ ማመሳከር እየተሻገረ ማስረጃ ያስፈልጋል አማ በማስረጃ የተረጋገጡ ስህር ቤት የሚሄዱ ለጠንቋይ የሚገብሩ وهكذا ቤታቸው ለጂን የሚገብሩ ሰው ማይገባ ይታወቃል ሳህርና የጠንቋይ ቤት አስለን ግም አይደለም ይታወቃል ቤቱ እኮ አይኖርም እዚህ ምናምን ሳህር ይመስለኛል ተፈልጎ እኮ አይደለም ሳህር ቤቱ ሲገባ ጂን ነው ግቡ ይረገጣል ግብ ይሰራና ነገር ገዳይ ይመታል እዚህ ይሰጣል ሰርቶ መጀመሪያ ቆይ ግቡ ይባላል المهم ቤት ስትገባ
ሰው የሚያኖር ጂን መኖሪያ ቤት ውሃ ከላይ ይዘጋል ፕሮግራም ስለያለው ፕሮግራም አለ ይመጣሉ ይወያያሉ ይሄዳሉ ውሃ ከላይ ይገበራል መጥፎ ሰዓት ላይ ይወጣል ሰው በማይንቀሳቀስበት ሰዓት ላይ ይከዳል ይመጣል ጂን አስላም ሰላም አይሰጠውም እኮ ዛሂር ዝም ብሎ የኛ አባል ነህ ብሎ አይተው ዛሂር ስትሆን ሸይጣን ሁለት ሸርጥ አለው አንደኛው ቋሚ መጀመሪያ ሲያከፍር ቁርአን እንድትረግጥ ቁርአን በሐይድ በሽንት እንድትጽፍ ለሰላህ ሰላም ወልዓፊያ ሽንት ቤት ሲገባ ቁርአን ረግጠ እንድትገባ የመሳሰሉ ኩፍር ግልጽ የሆኑ ኩፍሮችን አርገህ ዛሂር ምትሆን وما يعلم من احد حتى يقول انما نحن فتنه فلا تكفر ሁለተኛው ያንዳንዱን ስህር ስትሰራ አንድ ጉዳይ ስታዘው እከሌ እንዲያርግልኝ አጣላልኝ ባልና ምስት አፋታልኝ ወይ ደግሞ እከሌ እንዲያርግልኝ እከሌን አሳመመ እከሌን እንዲያርግ ብሎ አንድ ትእዛዝ ሲሰጠው ያለ በፍጥነት ዛሬ በቀን ረመዳን ላይ በቀን ባለቤትን ተገናኝ ሴት ልጅን እንድፈር ይሏል ይፈጽማል እዛኑ ሳህር ጠንቋይ ማለት ያኒ ባሉዓት الشر የሸር ሁላ ቱቦ ማለት ነው መጠራቀሚያ طيب ይሄ ግልጽ ነው አንተ አሁን ራስ መጣበቅ ራስ ችግር ራስ አለመግባባት ራስ መጠራጠሮች ወኖች ችግሮች ይኖራል ሩበማ ስተቶች ራሱ ተጨባጭ ይኖራል አንዳንዴ መታለል እንደዚህ ከሰርጋ የተያዘ ሰው መቀማመጥ መሄድ መምጣት የሆነ ነገር ማሽራ لكن ሳህር ነው ሳህር ነች ይሄ ግልጽ እንደ ፀሐይ ግልጽ ወጣይታል ከዛ በኋላ ሳህርነታቸው ተረጋገጠ አንተ ጋር ሸክ የለም እንደተባለው ዝም ብሎ ንግግር አይደለም ተጨባጭ ሆኖ ከተገኘን ማንኛውም ሰው መጠንቀቅ አለበት ተመክራቸዋል በሩቁ ወይላ እነሱን ዝምድና መቀጠል ወይ ቤታቸው ልትሄድ ወይ ልጆች ከልጆች ጋር በሚባለው አትጠየቅም እነዚህ ዝምድናውን የቆረጡት እነሱ ናቸው ተክፊሪዎች ተክፊር ናቸው ስንላቸው አከፈራችሁን ይላሉ ምክንያቱም እና ጃሂሎች ናቸው አልተባባልን يعني ብዙዎቹ ተክፊሪ ብሎ ማለት ምን ማለት እንደሆነ ተክፊሪ ማለት ሙስሊም ያከፍራል እነሱ ተክፊሪ ሲባል ካፍር ነው ማለት ነው የሚመስላቸው حتى አንዳንዶች ምን ይላሉ እናንተ ሙሽሪኩን አላከፍሩም ብላችሁ ሙስሊሙን እኛን አከፈራችሁ ذلك مبلغهم من العلم هذا مبلغهم من العلم فلا تبالي بهم ولا تشغل بهم فقد شغلهم الله بانفسهم በአንድ ጊዜ ሶስት መፍታት ይቻላል መልሱ አይቻልም ከፈታ ይከሰታል አንዳንዴ ሰዎች መጀመሪያ ስለፍች ብዙ ግንዛቤ የላቸው ወሃከዛ አንዳንዴ ያለው ውስጥ ይገቡና ይፈታሉ ከፈቱ በኋላ ፈትዋ ይሰማሉ ሶስት አንድ ላይ ከፈታ ይቆጠሩ ከዛ እንደምንም ፈትዋ አግኝተው ይሄ ፍቺ አይቆጠርም እንዲባል ብዙ ጥያቄ ይመጣል ስለዚህ ይሄ ቢድዓ የሆነው ስርዓቱን የጠበቀ ፍቺ አይደለም ማለት ፍቺ አይከሰትም ማለት አይደለም ሶስት ፍቺ አንድ ላይ ከፈታ አንተ ጣልቅ ثلاثه አንተ ጣልቅ ብሎ በዝርዝር ሁለቱ ራጂው አንድ ነው አንዳንዶች ሁለተኛው ይከሰታል ሶስት ይላል ራጂው አንድ ፍቺ ይቆጠራል ስለዚህ ስህተት ነው መፍታት አያስፈልግም በዚህ መልኩ ላኪን ከፈታ አንድ ፍቺ ይቆጠራል ከዚህ በፊት ሁለት ፈቶ ከሆነ ጨርሷል ተራ ስለዚህ ሁለቱ ልብን ባል አለበት ብር የወሰደብኝ ሰውዬ መክፈል አልቻለም እና ዘካ ሳወጣ ደምሬ አፍብሬ ይሄን ብልጣብልጥነት ተው ዘካ ላይ እንተ የተበላ ብር በሙሉ ወዘካ ማሰብ ምን ጀምር ነው هذا غلط ስህተት ነው مثل قولك العبد العابق هذا قد اعتقته لوجه الله ይሄ የጠፋብኝ ባሪያዬ ለአላህ ፊት ነፃ አውጥቻለሁ መጀመሪያ አገኘው ባሪያው መጀመሪያ መልሰውና ከዛ ነፃ አውጣው ተስፋሱት ቆርጥ ነው አለይሂ ሰለላሁ ዐለይሂ ወሰለም أفضل الصدقة أن تصدق وأنت سئل ما أفضل الصدقة قال أن تصدق وأنت صحيح شحيح تخشى الفقر وتأمل الغنى ولا تميل حتى إذا بلغت الحلقوم قلت لفلان كذا ولفلان كذا وقد كان لفلان كصدقة بلاجو يتينياو ነው ትክክለኛ የተሻለው ነብዩ ሰለላሁ ዐለይሂ ወሰለም አንተ ሰደቀ ሰደቃ ልትሰጥ ነው አንተ صحيح ጤነኛ ሆነ ጤነኛ ወጣት ወደ ገንዘብ በጣም ፈላጊ በሆንክበት አውጥቶ መስጠቱ ይሄ ነው ሰደቃ ሸሂድ ስስታም ሆነ ያን ገንዘቡን እየፈለከው የምትጠቀምበት ምሰራበት ብዙ ነገር አለ ብዙ ቅዳ አለ ብዙ ያኔ መስጠት ወላቱ ምን አታዘገያል حتى اذا بلغت الحلقوم روح ጉሮሮ ሲደርስ ቁጭ ብለና አጠራቅሞ ቁጭ ብሎ ከልክሎ ዝምድናውን ቆርጦ በገንዘቡ ብሎ ከዛ መጨረሻው መሆኑ ሲያቅ ለከለ እንዲስጡልኝ ለከለ እንዲስጡ ለከለ እንዲቀጥሉ ለከለ ካንሰቱ ከተካልፉና ምን ታሰናዳለ ለከለ ሆኗል እኮ አንተ ለከለ ስጡም ባትል ገንዘብህ በሙሉ ለነከለ ሊሰጥም ስለዚህ አንዳንዴ ያመለጠህን ነገር ሰደቃ አድርጉልኝ ሰደቃ ዘካ ካለው ገንዘብ አስበህ ታውጡ አንድ ሰው በድራው ነበር መክፈል አቃተው ከዘካ ስጠውና እንዲከፍል አድርግ ማብሽካ እንዲከፍል አድርግ
وهكذا እሱ ከሌላም እንትን ብሎ አንተ ዘካ ብትሰጠው በሌላ በኩል ሰደቃ እንትኑን ከፈለ ፈላባስ አማ ውጭ ያለውን ገንዘብ ከዘካ ማሰብ ያለ ዘካ ያወጣውን ገንዘብ መልሰ ከዘካ ማሰብ ሰጥተው يقول الأخ نجمع كيف نجمع بين حديث المجاهر والمعصية وحديث قوم داخلوا بمحارم انتهك وقد أجبنا هذا الزمان خلاصته لا تعارض يعني هنا يتنيون ميكفاو المجاهرة بالمعصية معصية بعد باباي مسراتنا بمعصية مصعدقون الله يسترون ستر قالتو اندي سراኝ እንዲ ብሎ ማውራቱ ነው ወይስ በድብቅ ልክ ሲነጠል ከሰው መዳፈሩ ነው ሁለቱ ሐዲስ እንደሚጋጭ ነው ለይስ በሰሂህ ሁለቱ ሐዲስ አይጋጭ ያኛው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ስትር ስትር ላ በአላህ ስትር ይስተር ነው ወንጀል ከሰራ ካጠፋ እሱን አላህ መሐል ባለው ይስተርና ተውበት ያርግ አማ ሄዶ ማዕሲያውን ገና እንዲሰራሁኝ ብሎ ማለት ወደ ማዕሲያ መጣራት ነው መመጻደቅ አለመጸጸት ነው ይሄ ወንጀሉን የከፋ ያደርገዋል كل امتي معافى للمجاهر طيب ሁለተኛው حديث ثوبان قال صلى الله عليه وسلم يأتي أناس يوم القيامة بحسنات أمثال جبال تهامة فيجعلوا الله هباء منثورا قال يا رسول الله صفهم لنا قال أما إنهم من جلدتنا ويتكلمون بألسنتنا ولكنهم قوم إذا خلوا بمحارمنا انتهكوها النبي صلى الله عليه وسلم قيامة كان ሰዎች የተሃማ ተራራም ያክል ኸይር ስራ ያመጡና አላህ هباء منثور ብናኛ ያረጋባቸዋል ይቦናል ይጣፍ ምንም ነገር ውድቅ ይሆናል እነማን ናቸው ሲባል እንደኛው ናቸው ከላይ ይይዛሉ እንደምትይዙት ግን اذا خلوا بمحارم الله انتهكوا ሰዎች ናቸው የአላህን መሐሪም حرام ነገር ለብቻ ሆነው ሲያገኙ ይዳፈራል ይሄ ማለት የከፋው ለብቻ ስለተዳፈሩ አይደለም ይሄ የሚያሳየው ዲን የላቸውም ነው ዲን የላቸው በድብቅ ወንጀል መስራታቸው አይደለም ችግሩ የሚከለክል ዋዛ ዲን የላቸው ተነጥለው ከሰው ነው የሚፈሩት ከሰው ነው የሚደበቁት የሚሸሹት ከሰው ተነጥለው ሲያገኙ ላለባቸው ንፍቅና የትኛውንም ወንጀል ሙሲባቢን ይዳፈራል ለዛ ነው ስራቸውን በአጠቃላይ ውድቅ ያደርጉት ወይላ بلا شك ان المجاهره كبيره من كبائر الذنوب زكاه هنا አመቱ ቢደርስብኝ እስከ ረመዳን ማዘግየት አይቻልም بماذا يكون الولاء والبراء في كل شيء اجتهاد مساله ليله ايه ብዙ ጊዜ اصحاب الجمعيات ህዝቦች የሚያነሱት الولاء والبراء في كل شيء بحسبه ወደር መጥላት ሁሉም በልክ መጥፋቱ አንድ ሰው በመክሩህ ነገር ልክ በዛው ልክ ነው መክሩህ የተጠላ ነገር የሚዳፈረው ሰው በዛ ልክ ተጠላዋል ይሄን ተግባሩን ተጠላለ ወሀከዳ ዋጅብን የሚፈጽመው ሰው ተወደዋል ሙስተሐቡን የተሟላ በሆነ መልኩ ሲል ደግሞ የበለጠ ተወደዋል حرامون የሚዳፈር ከሆነ ተጠላዋል حرامون ተጠንቅቆ ሌላው ላይ የሚዘናጋ ከሆነ በዛው ልክ ሙሉ በሙሉ እንደሚጠነቀቀው አይደለም የመንታ ልጆች አቂቃ እንዴት ነው ሁለት ሴቶች ከሆኑ ለያንዳንድ አንድ በግ ወይ ፍየል ሁለት ወንዶች ከሆኑ ሁለት ፍየል በቁጥራቸው ልክና በጾታቸው አይነት ፈርድ ሰላት አስረፍዶ ወደ መስጂድ ከገባ ተህየቱል መስጂድ እየተሰገደ ፈርድ ሰላት ከተገባ ቀጥታ ወደ ሰላት ነው የሚገባው ፈርድ ከሰገደ ወይ ሌላ ሱና ከሰገደ ተህየቱል መስጂድ ይወድቃል ኢሻ ሰላት ቀብልያ ያለው በእነ ኩል አዳኔን ሰላት ሁሉም ሰላት ቀብልያ ያለው አንድ ሴት ልጅ ሰላት ገብታ ነበር ከተሳካ ለምስኪን ወይ ለመስጂድ ሰጣለው ብላ ነበር ለየትኛው እንዳለች ረሳች በየትኛው መስጠት አለበት ለገለበ ፊተንها በግምቷ የበለጠ ያመዘነው ለዛ ተሰጣለች ለመስጂድ ብትሰጥ ለሁለቱም ያብቃቅ እና ደግሞ ለይል ሰግዳለሁ ሰኞና ሐሙስ ጾማለሁ ብላ ነበር ከበዳት ከፋራ ታውጣለ ምን መጀመሪያ እዚህ ውስጥ ገባለች ይሄ ተጣላል ያንዳንድ ሰው የሞት መልአክ ተሰይሞለታል ይላል በሌላ ቦታ ላይ ሲተኙ በዛ ይሞታል ይላል ይሄ እንዴት ነው ማይጋጨው ነገር አታጋጭ ዝም ብለ በጭንቅላት እየመጣብህ መለከል ሞት አንድ ነው ሁሉንም ሩህ ይወስዳል قل يتوفاكم ملك الموت الذي وكل بكم እንቅልፍ ትንሹ ሞት ነው ምንድነው ችግሩ قال قبض ارواحكم اذا شاء اذا شاء ففلق ጊዜ አላህ ሰላቱ ፈለገ ጊዜ ወለሳት እስቲንጃረሶ ከሰገደ በኋላ በማግስቱ አስታወሰ እንደገና እስቲንጃር ጎዶ አልጎ ሰግድ ቀጣ ያወጣል ያን ሰላት ያለ ጣሃራ የሰገደውን ሰላት በሙሉ በአዲስ ጣሃራ ይደግማል ሀይድ ላይ ያለች ቁርአን መንካት ትችላለች ተመልሷል ከዚህ በፊት ተመልሳችሁ አዳምጡ በየሳምንቱ ስላንተ ያቀይ መልስ ጁምዓ ላይ ኢማም የሚለብሰው ጋውን ወይ ኢባዳ ነው ወይ ሱና ነው ምንም ማስረጃ የለም ጋውን ለበሰ እንትን ለበሰ የሚመቸውን ልብስ ይለብሳል نكتفي بهذا والحمد لله رب العالمين